በቁመት አጭር በእድሜ ረጅም ለውህ የሆነችውን ስለ አንድ ሴት ዛሬ ይዤ ቀርቤያለሁ። ድንቃ ድንቅ መረጃ። የሰው ልጅ ታሪክ ከሚያስደንቀው ገጾች አንዱ በዓለማችን ላይ ሰዎችን የሚያስገርመው ብዙ ታሪኮች አሉ። አንዳንድ ሰዎች በልዩ የህይወት ጉዟቸው፣ በአካላዊ ሁኔታቸው ወይም በተለያየ ችሎታቸው የሰዎችን ልብ ይስባሉ። ዛሬ የምናቀርበው ታሪክ ከደቡብ ኢትዮጵያ ክልል ጋሞ ዞን ካምባዞራ ወረዳ ባልታ ሶቄ ቀበሌ የተነሳ መረጃ ነው። በሚሰራጨው መረጃ መሰረት ባሽካሌ ባይዜ ባይና የተባለች ሴት በልዩ የህይወት ሁኔታዋ ሰዎችን እያስገረመች እንደምትገኝ ይገለጻል። ስሟ ባሽካሌ ስትሆን እድሜዋ 56 ዓመት እንደሆነ፣ ቁመቷ ደግሞ 35 ሴንቲሜትር እንደሆነ ተነግሯል። የቤተሰብ ሁኔታ አባቷና እናቷን በሞት እንዳጣች ይገለጻል። የጋብቻ ሁኔታዋ እስካሁን ያላገባች መሆኗ ተጠቅሷል። ይህ ታሪክ የሚያስተምረን አንድ ትልቅ ነገር አለ። የሰው ዋጋ በቁመት፣ በመልኩ ወይም በማንኛ አካላዊ ልዩ አይመዘንም። ሁሉም ሰው ክብርና ፍቅር፣ መልካም አያያዝን ይገባዋል። ከዚህ በተጨማሪ ይቺ ሴት በእውነት የእርዳታ ፍላጎት ካላት ለሷ የሚቻለውን ድጋፍ ማድረግ እና የምትገኝበትን አካባቢ በአካል በመጎብኘት ትክክለኛ እውነታ ማወቅ ተገቢ ነው። ይህ ቪዲዮ የሰዎችን ልብ ለመሳብ ብቻ ሳይሆን ለሰው ልጆች ክብር እና ለተቸገሩ ወገኖች ትኩረት እንዲሰጥ የሚያስታውስ መልእክት ነው። ይህ መረጃ ወደ ትልቅ ሚዲያዎች እንዲደርስም ለሌሎች ያጋሩ። ሰውን በክብር እንደግፍ። ለተጨማሪ አስገራሚ እና ትምህርታዊ ታሪኮች ገጻችን ይከተሉ።